ሰላም የቻናላችን ቤተሰቦች እንደምን ናችሁ? ዛሬ አንድ አስገራሚ ሚስጥር አንስተን እናወራለን። ስሙም ናዛካ ሌንስ ይባላል። ፔሩ በሚባል አገረ በረሃ ውስጥ ያሉ ግዙፍ ስዕሎች ናቸው። አስደናቂ የሆነው እነዚህ ምስሎች ከምድር ሆነን እዚሁ በዚህ ሆነን ማየት አንችልም። እነዚህ ምስሎች በጣም ግዙፍ ከመሆናቸው የተነሳ ከሰማይ ሆነን ከምድር ወጥተን ብቻ ነው ልናያቸው የምንችለው። እነዚህ ምስሎች ታዲያ ማን ሰራቸው? እንዴት ተሰሩ? ለምን ምን የሚለውን አብረን እንፈልጋለን። ባለን እስቲ ልንገራችሁ ስለ እነዚህ ምስሎች። እነዚህ ምስሎች ከዛሬ ከ2000 ዓመት በፊት የተሰሩ ናቸው። በሰዓት ቴክኖሎጂ የለ ምንም፣ እነሱን እንደዛ እንዲስሉ የሚያደርጋቸው ነገር የለም። ከስዕሎቹ መካከል አሚንበርግ አለ፣ ዝንጀሮ አለ፣ ሸረሪት አለ። እያንዳንዱ ስዕል ከ300 ሜትር በላይ ይረዝማል። ይሄ ሕፃን አይምሮአችን ሊረዳው ይቸግረዋል ብዬ አስባለሁ አይደል? አሁን ዋናው ጥያቄ ማን እነዚህ ምስሎች ሰራቸው የሚለው ነው። ይህን ስላችሁ ከዛ በፔሩ አካባቢ ከሚኖሩት ጋር አያይዛችሁ የናዛካ ህዝቦች ናቸው ብላችሁ ልታስቡ ትችላላችሁ። ነገር ግን እንዴት? አውሮፕላን የላቸው፣ ድሮን የላቸው። ከምድር ሆነው ሳይታያቸው ይህን ሁሉ ግዙፍ ስዕል እንዴት አቀደው ሊሰሩት ይችላል? እንደዛ ሲያደርጋሉ ብላችሁ ታምናላችሁ? በመላምት የተቀመጠ 3 ሀሳቦች አሉ ይህን ነገር ለመፍታት። አንቺስ ምን ትያለሽ? እነሱ የሳሉት ይመስላችኋል? አንደኛው ለአምላኮቻቸው የሚሰሩት ይባላል። በዛ ጊዜ የነበሩት ሰዎች እነሱን ለማስደሰት ብለው በምድር ላይ ጭረውት ይሆናል ተብሎ ይታሰባል። ሁለተኛው ደግሞ የፀሐይና የከዋክብት ካርታ ነው ተብሎ ይታሰባል። ፀሐይ መግቢያዋን ተከትለው እስከ መውጫዋ እየሳሉ ህዝብ ራሱን እውቀት ለማስፋት ያደረገው ነገር ነው ተብሎ ይታሰባል እንደ ካርታ። ሶስተኛውና አስገራሚው ግምት የተባለው ይህን ነው። አስገራሚው ከጠፈር የመጡ ፍጡራን ወይ ላንድ ዲንግ ስትሪፕ ወይ ደግሞ በተለምዶ ስማቸው እንደምንጠራቸው ዩፎ ኤሊያኖች እዚህ ምድር ላይ መጥተው ከምስሎቹ ግዝፍነት አንጻር ታይቶ እነሱ እንደሳሉት ግምታዊ ይቀመጣል። በአብዛኛው ሰው የሚያጸድቀው ይሄ ሶስተኛውን ግምት ነው። አንተስ ወይ አንቺ እናንተስ የትኛውን ታምናላችሁ በዚህ ነገር? ይህ ሚስጥር እስካሁን ፈጽሞ አልተፈታም። በየትኛውም ጥናት ምን እንደሆነ እርግጠኛ የሆነ መልስ አልተገኘለትም። ምናልባት ይህን ቪዲዮ የምትሰሙት ከእናንተ መካከል ልፈቱት ትችላላችሁ። አጥብቃችሁ ብታነቡት ብታጠኑ ምን ይሁን ብላችሁ ታስባላችሁ? ቀጣይ በቤርሙዳ ትራያንግል እንመለሳለን። ከኛ ጋር ስለነበራችሁ እናመሰግናለን። ኮሜንትና ሰብስክራይብ ማድረግ እንዳረሱ